ግን ደግሞ በግለሰብ ደረጃ ተተግብሮ ማየት በጣም የሚያስደንቅ ነገር ነው። ለዚህ ሞራል ብትሰጡልኝ በጣም ደስ ይላል። ስለዚህ ፕሮግራማችንን በቀጥታ የሰላት ሰዓትም ስላለ እሱንም እንዳይሻማብን ወደ መመረቅ ነው የምንሄደው። እንግዲህ ሲመረቅ ምንድነው የሚደረገው የምታውቁት ነው። ሪቫን እንቆርጣለን። ወደ ውስጥ እንዘልቅና ቤዝ ሪል ስቴት ሲናገር የነበረውን ጥራት እዩልኝ ሲላችሁ የነበረውን ዛሬ ውስጥ ገብታችሁ ታያላችሁ፣ ትመሰክራላችሁ። ዛሬ ባይኖረንም እንገዛለን ብለን እንወጣለን በእርግጠኝነትና በቀጥታ ወደሱ ፕሮግራም ነው የምንሄደው። ክቡር እንግዶቻችን፣ የክብር እንግዶቻችን በሙሉ ሁላችሁም ወደ ሪቫን መቁረጡ እንድትሄዱልን በአክብሮት እንጠይቃለን። ተከትሎ በዚያው ውስጥ ገብተን የፊልድ ቪዚት እናደርጋለን። በዚያው ውስጥ አይተን ተመልሰን በሌሎች መርሃ ግብሮች የምንገናኝ ነው የሚሆነው። ባካችሁን ሞራል ስጥልን። አቶ ኡስማንን እንዲሁም የክብር እንግዶችን ወደ ሪቫን መቁረጫው እንድትሆኑልኝ በአክብሮት እጠይቃለሁ። እናደርሳለን በማለት የሪል ስቴት ዘርፉ ላይ ተሰማርተው ይገኛሉ። ነገር ግን በርካታ ሪል ስቴቶች አንዳንዶቹን በስም ብቻ የምናገኛቸው፣ አንዳንዶቹን ደግሞ በወረቀት ብቻ የምናገኛቸው፣ ልክ እንደ ቤዝ አይነቶችን ደግሞ ገንብተው ለማህበረሰቡ ሲያስረክቡ እያገኘናቸው ነው እና የዚህ ድል ተጠቃሚ የሆናችሁ የቤት ድርጅት ተጠቃሚዎች እንኳን ደስ አላችሁ ማለት እፈልጋለሁ። ደስ አላላችሁ? ቤትን ገንብቶ ማድረስ፣ ቤትን ገንብቶ ማስረከብ በርካታ ውጣ ውረዶች አሉት። በተለይ ደግሞ ከማቴሪያል ውድነት አንጻር ካለው የኢኮኖሚ ኢንፍሌሽን አንጻር ይህን ሁሉ ተቋቁሞ ለደንበኞቹ የሚያስፈልጉትን ቤቶች ገንብተው ዛሬ ርክክብ ለማድረግ እዚህ ስለተገኙ አሁንም የሪል ስቴቱ ባለቤት በድጋሚ እንኳን ደስ አላችሁ ማለት እፈልጋለሁ። በመጨረሻም የዚህ ሪል ስቴት ባለቤቶች፣ የዚህ ሪል ስቴት ነዋሪዎች ይሄ ቤት በጋራ በፍቅር የምትኖሩበት፣ ልጆቻችሁን የምትድሩበት፣ ሰርግ የምትበሉበትና እርስ በራሳችሁ እንደ ወንድም እንደ እህት በመከባበር ትልቅ ቤተሰብ የምትመሰሩበት እንዲሆንላችሁ እመኛለሁ። በድጋሚ እንኳን ደስ አላችሁ ማለት እፈልጋለሁ። አመሰግናለሁ። እሺ ዶክተር ክንዴ ኢሳን ከልብ እናመሰግናለን። በድጋሚ ሞራል ስጥሉ። ቤዝ ሪል ስቴት ቤት ገንብቶ ብቻ አይደለም የሚሰጠው፣ በማህበራዊ አገልግሎቱም በስፋት እየተሳተፈ የሚገኝ ገና ከመወለዱ አንጋፋ ለመሰኘት እየተንደረደረ ያለ ተቋም ነው። ብዙ የማህበራዊ አገልግሎቶችን እየሰጠ ይገኛል። ከነኛ መካከል እዚሁ በቅርበት ያለ ከኮሪደር ልማቱ ጋር ተሳስሮ የሚታይ የግሪነሪ ኤሪያን በራሱ ወጪ አልምቷል። በጣም ብዙ ገንዘብ የሚያስወጣ ነው። ነገር ግን የከተማዋ ውበት የኛም የቤት ስራ ነው በሚል ይሄንን ሰርቷልና ብታመሰግኑልኝ በጣም ደስ ይለኛል። እሱ ብቻ አይደለም፣ የአረጋውያን ህይወት ይመለከተናል፣ ይሄ ጉዳይ እኛንም ያሳስበናል በሚል ህይወታቸው በብዙ ምስቅልቅል ውስጥ እያለፈ ያሉ አረጋውያንን ለመደገፍ የአረጋውያንን ቤትም እንደሰራ ሰምቻለሁ። በየአመቱ ደግሞ የተለያዩ ድጋፎችን ያደርጋል። ቢያንስ ሁለት ቤቶችን በየአመቱ እያደሰ እዚህ ደርሷልና በድጋሚ አሁንም ብታመሰግኑልኝ በጣም ደስ ይለኛል። የቤዝ ሪል ስቴት የማዕድ ማጋራት መቼስ ተቆጥሮ የሚያልቅ አይደለም። በተፈለገበት ሁሉ በከተማችን ውስጥ ችግር ውስጥ ወድቀዋል፣ ይሄ ያስፈልጋቸዋል በተባለበት ቦታ ሁሉ በመገኘት ብዙ ድጋፎችን ሲያደርግ የቆየ ተቋም ነው። ከዚህ በኋላ ደግሞ እናንተን ደንበኞቹን ይዞ ብዙ የማድረግ ውጥን አለውና አሁንም አብሮነታችሁን በጭብጨባ ግለጹ። ቤቶቹን ገብታችሁ አይታችኋል። ጥራታቸው ምን ይመስላል? በእርግጠኝነት ብንጠይቃችሁ ትመሰክራላችሁ። ነገር ግን ከባለቤቱ ብንሰማ ደግሞ የበለጠ ጥሩ ነውና ቤዝ ሪል ስቴት ከሌሎቹ ሪል ስቴት ኩባንያዎች ምን ይለየዋል? በምን አዲስ ነገር መጣ የሚለውን በተመለከተ ደግሞ የቤዝ ሪል ስቴት ዋና ስራ አስኪያጅ ዙልፋ መሐመድ መታ ጥቂት ነገር ትለናለች። እሷን ወደ መድረክ ጋብዛለሁ። በሞራል ሽልኝ።
ባለሙያዎች እንዲሁም የሽብራቶቻችን ሰራተኞቻችን ከምንም በላይ ዛሬ በዚህ ትልቅ የተገኛችሁ እንግዶቻችን እና የቤዝ ሪል ስቴት ቤታችሁን ለመረከብ የመጣችሁ ደንበኞቻችን እንኳን በጉጉት ስንጠብቀው ለነበረው ቀን አደረሳችሁ ለማለት እወዳለሁ። ዛሬ እዚህ የተገኘ ነው ስለ ግንባታ ብቻ ለማውራት አይደለም። ዛሬ እዚህ የተገኘ ነው ስለ እምነት፣ ስለ ጥራት እና ህልምን በወራት የአመታት ህልምን በወራት እንዴት መገንባት ይቻላል፣ እንዴት ማስረከብ ይቻላል የሚለውን በተግባር ለማሳየት ነው። ድርጅታችን ቤዝ ሪል ስቴት ከተመሰረተ በወራቶች ውስጥ በከተማችን አዲስ አበባ ካለው እጅግ ውብ እና ለመኖር እጅግ ተስማሚ በሆነው በዓለም ባንክ ግንባታውን 2017 ጀምሮ በ16 ወራቶች ውስጥ ግንባታውን አጠናቆ ለዛሬ ቀን በቅተናል። በተጨማሪም ይህ እድል ያበለጣችሁ ደንበኞቻችን በቤተል በመርካቶ ሽያጭ ላይ መሆናችንን ለማስታወስ እወዳለሁ። በድጋሚ አሁንም እንኳን ደስ አለን፣ እንኳን ለዚህ ቀን አበቃን። ቤት ለምቦሳ ለአዲስ ገቢዎችም መልካም አዲስ ሕይወት እመኛለሁ። እሺ፣ እናመሰግናለን። እሺ፣ በድጋሚ ሞራል ስጡልን። የሥራ ሰው ብዙም አይደለ? እውነት ለመናገር በጣም ፈታኝ ነው እነዚህን ቤቶች በጣም በአጭር ጊዜ ውስጥ ሰርቶ ማጠናቀቅ። ነገር ግን ያን ሁሉ ውጣ ውረድ አልፎ ቤዝ ሪል ስቴት ደንበኞቹን አላሳፈረም። ይህንን በጭብጨባ አረጋግጡ። እህቴ እንደገለጸችው በዚህ ሳይት ብቻ አይደለም የቤዝ ሪል ስቴት ስራ የቆመው። ዓለም ባንክ አንድ ብሎ ጀምሯል። ቤተል አለው ከጥቁር አንበሳ ማስፋፊያ ሆስፒታል ፊት ለፊት፣ እንዲሁም ደግሞ በመርካቶ ብዙ የሚታሰብ አይደለም፣ ነገር ግን በጣም ብዙዎች በጉጉት በሚፈልጉት ቦታ ላይ በመርካቶ የሱቅ ህንፃዎች ቢሮዎችን እየገነባ ነው የሚገኘው። ለዚህም ቀጥሎ ደንበኝነታችሁን ለማሰብ ወይም ደግሞ ለመቀላቀል የምትፈልጉ ሁሉ ይሄ በጣም ትልቅ ብስራት ይመስለኛል። ስለዚህ ቤዝ ከእናንተ ጋር ይቀጥላል። ቀጥሎ አጭር ዘጋቢ ፊልም እንመለከታለን። ይህ ዘጋቢ ፊልም ቤዝ ሪል ስቴት ከየት ተነስቶ የት ደረሰ የሚለው ነው። ህልሞቹን ትመለከታላችሁ። ከጀርባ እንደምትመለከቱት ህልሞን በወራት ይላል። ህልም የብዙ ሰው ህልም ቤት ነው። በእኛ ሀገር ውስጥ አሁን ባለው ሁኔታ እያደገን ስንሄድ ሌላ ህልም ይኖረናል በእርግጠኝነት። ነገር ግን ቤት አሁንም ለብዙዎች ህልም ነው። ይሄንን ህልም በወራት ውስጥ እውን ማድረግ የቻለው በእኔ እይታ ቤዝ ብቻ ነው እስካሁን። ስለዚህ ይሄን አጠናክሮ ይቀጥላል ማለት ነው። ይህንን በተመለከተ አጭር ዘጋቢ ፊልም አለ፣ እሱን እንከታተላለን። የቴክኒክ ባለሙያዎች ሬዲ ሆናችሁ መጀመር እንችላለን። ቤት ለብዙዎች ህልም ነው። ሙሉ ሌላቸው የዘወትር ሀሳብ አቅሙ ላላቸው ከማን እንዴት የሚል ጥያቄን የሚያስከትል ቤዝ ሪል ስቴት ለዚህ ሁሉ ነው መልስ ይዞ የመጣው። ይህ ግንባታ ብቻ አይደለም፣ ነገን የምናይበት መስኮት፣ በሰላም የምናርፍበት ማረፊያና የንግድ ከፍታን የምንጨብጥበት መሰላል እንጂ። በጥራት ፈርቀዳጅ፣ በታማኝነት የርቀት ማማ ቤዝ ሪል ስቴት። የቤዝ ታሪክ የተጀመረው ከመዲናዋ የልብ ትርታ ነው። አቶ ኡስማን ኑር ሁሴን ደማቅ አሻራና መሪነት ቤዝ ሪል ስቴት የአዲስ አበባን የቤት ጥማት ለመቁረጥ ቃሉን አጸና። መሐመድ እባላለሁ። የቤዝ ሪል ስቴት ዋና ስራ አስኪያጅ ነኝ። የከተማዋን ልማት የጠበቁ አዲስ አበባ ላይ አፎርደብል ቤቶችንና ሱቆችን በተመጣጣኝ ዋጋ ገንብቶ ለነዋሪዎቹ ለማስረከብ የተነሳ ሪል ስቴት ነው። በዓለም ባንክ የጀመረው ጉዟችን በብቁ መሐንዲሶች እጅና በላብ ወዝ እየታሸ በአንድ ዓመት ከ6 ወር ባልሞላ ጊዜ ውስጥ የጥራት ተምሳሌት ሆኖ በአካል ቆመ። ህልም እውን ይሆን ዘንድ ዓመታትን መንገላታት፣ በተስፋ መቁረጥ መተከዝን ታሪክ አደረገ። እነዚህም ውብ ቤቶች በአንድ ዓመት ከ6 ወራት ብቻ። ቤተል በመዲናችን አዲስ አበባ
ለመኖሪያ ከሚመረጡት ቅድሚያውን በማግኘት የበርካቶችን ቀልብ ከሚይዙት መካከል በሆነችው ቤተልም ቤዝ መሰረቱን ጥሏል። በዓለም ባንክ ሳይት ያላበቃው ቤዝ ሪል ስቴት በቤተል ከዓለም ባንክ በቅርብ ርቀት መኖሪያና ሱቆችን እየገነባ ይገኛል። አሁን የምንገኘው ቤተል በሚገኘው የቤዝ ሪል ስቴት ሳይት ላይ ሲሆን ይህ ሳይት ያረፈው 590 ካሬ ሜትር ላይ ነው። ከመኖሪያ ቤት እስከ ሱቆች ማገልገል እንዲችል ተደርጎ ዲዛይን ተደርጎ የተሰራ ቢልዲንግ ላይ ነው። ቤዝ ሪል ስቴት በዚህ ሳይት ላይ ቤቶችን ከ5ኛ ፍሎር እስከ 17ኛ ፍሎር ድረስ ሰርቶ አቅርቧል። እንዲሁም ለንግድ ሱቆች የሚሆን ፍሎሮችን አዘጋጅቷል። በዚህ ፍሎር ውስጥ በአንድ ፍሎር ከ11 እስከ 13 የሚቆጠሩ ሱቆች እንዲገኙ ተደርጎ ዲዛይን የተደረገው። ወደ ቤቶቹ ስንመጣ ደግሞ አፓርትመንቱ 5 ቤቶችን በየፍሎሩ እንዲይዙ ተደርጎ ነው። ከ156 ካሬ ሜትር እስከ 72 ካሬ ሜትር ያሉ ቤቶችን ስፋት ያላቸው ቤቶችን እንዲይዙ ተደርጎ ነው። ኮመን ኤሪያቸው የጋራ መጠቀሚያቸውና የፓርኪንግ ኤሪያቸው እንዲኖራቸው ተደርጎ የተሰራ ነው። 2 ቤዝመንት ያለው ሲሆን አንደኛው ሰሚ ቤዝመንት ነው፣ አንደኛው ቤዝመንት ነው፣ ቤዝመንት ነው። ለፓርኪንግ አገልግሎት እንዲውሉ ተደርጎ ነው። ሊፍት አለው፣ የራሱ መብራት፣ የራሱ ውሃ ያለው ቢልዲንግ ነው። ዘቢባ ዘይኑ እባላለሁ። የቤዝ ሪል ስቴት ሴልስ ማናጀር ነኝ። የቤተል ሳይታችን የሚገኘው ከጥቁር አንበሳ ሆስፒታል ማስፋፊያ ፊት ለፊት ላይ ነው የሚገኘው። በሱቆቹ ለተለያዩ አገልግሎት የሚሆኑ ለካፌ፣ ለፋርማሲ እንዲሁም ለውበት መጠበቂያ ሳሎኖች የሚሆኑ ሱቆችን አካተንበታል። መኖሪያዎቹ ደግሞ ባለ 1 እና ባለ 3 መኝታ አፓርትመንቶች ናቸው። በቂ የሆነ የመኪና ማቆሚያ ይኖረዋል። ባካፕ ጄኔሬተር፣ 3 ሊፍቶችን፣ ዘመናዊ ቆሻሻ ማስወገጃ እንዲሁም የተለያዩ አሚኒቲዎችን ማግኘት ይቻላል ማለት ነው። ቤዝ ሪል ስቴት መኖሪያዎችን አሳምሮ አጠናቆ በማስረከብ ብቻ አልተገባም። በአፍሪካ ትልቁ የንግድ ማዕከል መርካቶ የቤዝ ሪል ስቴት የእድገት ሰበዝ አለ። ቤዝ በመሃል መርካቶ አንዋር መስጊድ አጠገብ መኖሪያና የንግድ ሱቆችን እያስገነባ ይገኛል። በቤተል ሰማይ ስር የመኖሪያና የንግድ ድምቀቶችን እያስገነባ የኢኮኖሚው ማዕከል ወደ ሆነችው መርካቶም ዘልቆ ገብቶ በአንዋር መስጊድ ጥላ ስር የንግድና የመኖሪያ ትስስርን በአዲስ ጥበብ እየቀረጸ ይገኛል። እምብርት መርከብ ላይ የንግዱ መነሻ የሚሆን ጽኑ መሰረት እየጣለ ነው። ቤዝ ሪል ስቴት የቤዝ ሪል ስቴት አንዋር ሳይት የሚገኘው ሳይታችን ነው። ከግራውንድ ፍሎር እስከ 5ኛ ፍሎር ድረስ ለኮሜርሻል ቢልዲንግ የሚሆኑትን ሱቆች እየሰራን ነው። ከ5ኛ እስከ 18ኛ ደግሞ ለአፓርትመንት የሚሆኑ ቤቶችን እየሰራን ነው። ያው ከስር ለኮሜርሻል የሚሆኑ ሱቆችን ፍጥነት በ6 ወር ለማጠናቀቅ እየሰራን ነው። የኔና ጽጌ እባላለሁ። በቤዝ ሪል ስቴት የገበያ ሽያጭ ስራ አስኪያጅ ነኝ። የከተማችን እንዲሁም የአፍሪካ የንግድ በሆነው መርካቶ የመኖሪያ ቤቶችን እንዲሁም የንግድ ሱቆችን ይዘንሎ ቀርበናል። ሁሉም አይነት የንግድ ማዕከል በሚገኝበት በመሃል መርካቶ የራሱ ሱቅ ማግኘት ትልቅ ዕድል ነው። እኛም ቤዝ ሪል ስቴት የቀድሞ ሲኒማ ራስ ፊት ለፊት G+18 የሆነ ህንፃ ይዘንሎ ቀርበናል። ብዙዎች ቤት ለመስራት አስበው ዓመታትን ቆጥረዋል። የጀመሩትን ለመጨረስ 10 ዓመታትን ፈጅተዋል። በቤዝ ሪል ስቴት ግን የህልም መግቢያ ሳይሆን የሚጨበጥ ተስፋ ማሳያ እውን የሚሆን ገጽ ነው። የዓለም ባንክ ሳይታችን ላይ ቁልፍና ካርታ ለመረከብ የመጣችሁ ደንበኞቻችን እንኳን ደስ አላችሁ ለማለት እወዳለሁ። የዓለም ባንክ ቤት ገዢዎቻችን እንኳን ደስ ያላችሁ። የህልሞ ሰበዝ የሆነው ቤዝ ሪል ስቴት ህልሞን ለማሳካት ላለፉት 1 ዓመት ከ8 ወር ብዙ ጥረቶችን አድርጎ ህልሞን አሳክቷል። በድጋሚ እንኳን ደስ ያላችሁ፣ እንኳን ደስ ያላችሁ። የህልሞ ሰበዝ የሆነው ቤዝ ሪል ስቴት ከ2 ዓመት ባነሰ ጊዜ ውስጥ ቤታችሁን ሰርቶ ስላስረከባችሁ እንኳን ደስ አላችሁ ለማለት እወዳለሁ። እኛ የምንገነባው ለዓመታት የሚቀጠር ቀጠሮ ሳይሆን ህልሞን በወራት በእጁ የሚያስረክብ ጽኑ መሰረት ነው። ጥነትን ከጥራት ጋር ያጣመረው ቤዝ ሪል ስቴት የገነባቸው ቤቶችና ሱቆች ጥራት ያው ምስክሮች ናቸው። ቤዝ በእነዚህ ሱቆችና ቤቶች እንዲሁም ሳይቶች ብቻ ሳይገደብ ከ2000 በላይ መኖሪያዎችና ብዛት ያላቸው ሱቆችን የመገንባት ህልሙን በጥራት መስራት ነው።
ይቀጥላል። የዓለም ባንክ ሳይታችን ግንባታውን ጨርሰን አስረክበናል። ቀጣይ ግንባታ ላይ ያሉ ሳይቶቻችን በመሀል መርካቶ ሲኒማ ራስ ላይ ሱቆች፣ ኦፊሶች እንዲሁም መኖሪያ ቤቶችን ይኖሩናል። እንዲሁም ቤተል ላይ መኖሪያ ቤቶችንና ሱቆችን እየገነባን እንገኛለን። ቀጣይ ሳይቶቻችን በሳር ቤት፣ ጆሞ ሚካኤል፣ ጋርመንት እንዲሁም በሌሎች ቁልፍ ቦታዎች ይጠብቃሉ። ቤዝ መሰረት ነው ለነገ ህልሙ ዛሬ ጥሪቱን የሚሰሩበት። ቤዝ ሰበዝ ነው ከነገ ህይወቱ የሚያስተሳሰር የተስፋ ገመድ። ቤዝ ሪል ስቴት የህልሙ ሰበዝ። እሺ እናመሰግናለን። እስኪ አንዴ ሞራል እውነት ለመናገር ብዙ ተቋማት ስለራሳቸው ብዙ ብለዋል። ቤዝ ግን ስለራሱ ብዙም አላለም። ከዚህ በኋላ ደንበኞቹ ብዙ ይሉለታል ብለን እንጠብቃለን። ደንበኞቹ ምን አሉ? እስካሁን የሰማችሁት የቤዝ ባለቤቶች የቤዝ የውጥኑ መነሻ እንግዲህ ግንባር ቀደሞች ናቸው ጥቂት ሲሉ የሰማነውና ደንበኞች ደግሞ ምን አሉ የሚለውን ቀጥለን እንከታተላለን። ተመልሰን እንመጣለን። ስሜ ፈቲያ አክመል ይባላል። ስሜ ሙራድ መሐመድ ይባላል። በታማኝነት ወላይ ጥራት እቃው ራሱ ጥራት ባለው እቃ ነው የተሰራው። እያንዳንዱ ነገር እየሄድኩኝ እየተከታተልኩ ነበር ከጅማሬው ጀምሮ። እኔ ስገዛው እንደዚህ አልነበረም። ከጅማሬው ጀምሬ እያንዳንዱ ነገር እየሄድኩኝ እየተከታተልኩ እያየሁ ነበርና የተሰራበት እቃ ሁሉ ነገሩ በጣም አሪፍ ነውና አሪፍ ነው፣ ቆንጆ ነው። እና ደግሞ ምርጫዬም አድርጌ በመምጣቴ ደስተኛ ነኝ። ቤዝ ሪል ስቴት መጀመሪያ ከጅምሮ ጀምሮ ስመዘገብ ሰፈሩን በጣም ወደጅ ነበር የተመዘገብኩት እና በየጊዜው እየመጣሁ እከታተል ነበር። እዚህም ካሉ ሰዎች ጋር ስልክም በምንገናኝ ነበር። በጣም ደስ ብሎኛል። አሁን በጣም ያምራል። በጣም ደስ ብሎኛል። ቤቱ አሪፍ ነው። ጥራት ቆንጆ ነው። ሄጄ እያየሁት ነበር። አንዴ በ15 አንድ ቀን በወር በተመቸ ስራ ላይ ነኝ እንጂ ሲመቸኝ ሄጄ እያየሁት ነበር። አሪፍ ነበር አካሄዱ። ደስ ይላል በጣም። አዎ ቤቴ ያው እንደጠበቅኩትና በጣም በሚያምር ሁኔታ ያገኘሁት እና መልእክቴ ቤዝ ስቴት በጣም አስተማማኝና ደስ የሚል ሪል ስቴት ነው። በጣም ኮርቼበታለሁ። በጣም ነው የማመሰግነው እና ባላችሁን ጊዜ ካላችሁ ነገራችሁ በመገኘታችሁ በጣም እናመሰግናችሁ ነበር። ሌሎቹም ያልገዛችሁ ሌሎቻችሁም ግዙ ነው ማለት ይችላል። በጣም አሪፍ ናቸው። እሺ እናመሰግናለን። ሞራል ስጡልኝ በድጋሚ። እንግዲህ ደንበኞቹ እኛ በጣም ደስተኞች ነን ብለዋል። ከዚህ በኋላ ደንበኛ የሚሆኑትም ይላሉ። በዚህ ጥርጥር የላቸውም አቶ ኡስማን። ስለዚህ እናንተ ደግሞ ያላችሁን ስሜት በድጋሚ ልትገልጹልኝ በጣም ደስ ይለኛል። እሺ በጣም ጥሩ። እዚህ ፊት ለፊታችን የምታዩትን ህንፃ ቅድም እንዳልኳችሁ ከ30 በላይ 32 ቤቶች አሉ። እነኚህ ቤቶች እጅግ በጣም ምርጥ በሚባል ጥራት ደግሞ በአጭር ጊዜ ዛሬ በተለያየ መንገድ የሪል ስቴት ዘርፉ ላይ የተሰማሩ ኩባንያዎች አንዳንዶቹ ከተቀበሉ በኋላ ብዙ ጣጣ አለ እንደምታውቁት አይደለ? ቤዝ ግን ይሄንን አላደረገም። በአንድ ዓመት ከ6 ወር ውስጥ ሊያስረክባቸው ዛሬ ተዘጋጅቷል። እዚህ ፊት ለፊታችን ያለውን ህንፃ ውስጡ ያሉትን ቤቶች የገዙ ሰዎች ዛሬ ቁልፋቸውን ይረከባሉ። የምናደርገው ምንድነው? አንድ ተወካይ መርጠናል። እሳቸው መጥተው ይረከባሉ ማለት ነው። የነኝን ቤቶች ቁልፍ የሚያስረክቡልን አቶ ኡስማን ናቸው። እሳቸው ወደ መድረክ ጋብዛለሁ። በሞራል ሽኙልኝ። እሺ እውነት ለመናገር ገንዘብ እያለም አቅሙ እያለም
በዚህ ባጭር ጊዜ ውስጥ ቤት ማግኘት እድለኝነት ነው ብዬ እላለሁኝ እኔ። ስለዚህ ከእድለኞቻችን መካከል ከደንበኞቻችን መካከል አንዳቸው መጥተው ወክለው ቁልፋቸውን ይረከባሉ ማለት ነው። ሞራል ለመስጠት ተዘጋጁልኛላችሁ። ወይዘሮ ወይም ወይዘሪት ፎዚያ መሐመድን ወደ መድረክ ጋብዛለሁ። ፎዚያ መሐመድ እነዚህን በድንቅ ጥራት የተገነቡ ቤቶችን ቁልፍ ያው ይሄ ትልቁ ቁልፍ የሁሉንም ቤት ይወክላል። ስለዚህ ይህንን ቁልፍ ይረከቡልናል። ሰሚራ መሐመድ በቀጥታ ከአቶ ኡስማን እጅግ ይረከባሉ። እጅግ እናመሰግናለን። ሞራል ስጡልን። እነዚህ በጥራት የተገነቡ ቤቶች ለደንበኞቻችን ተላልፈዋል ማለት ነው ከዚህ ሰዓት ጀምሮ። ስለዚህ ቁልፉን ደግሞ የደንበኞቻችን ተወካይ የሆኑት ፎዚያ መሐመድ ተረክበዋል። አቶ ኡስማንም እንግዲህ በድካምና በጣም በእንግልት ያሳለፉበትን ጊዜ አብቅተው ዛሬ ደንበኞቻቸውን ለማስደሰት በቅተዋልና ከልብ እናመሰግናለን። ሞራል በድጋሚ ስጡልን። እሺ እናመሰግናለን። አቶ ኡስማንም ወደ ቦታዎት። እሺ በጣም ጥሩ። እንግዲህ አሁን ቤት ነው የተረከብነው። የቤት ቁልፍ ነው እንዳያችሁት የተረከቡት። ይሄ በጣም የሚያስደስት ነገር ነው። እርግጠኛ ነኝ ቤት ያልገዛን ሰዎች እያሰብን እንደሆነ አስባለሁ። ምክንያቱም በዚህ ፍጥነት በዚህ ጥራት ቤት የሚያስረክበን ኩባንያ አለ ወይ ከተማችን ውስጥ? ራሳችሁ ጠይቃችሁ የምትመልሱት ነው። ነገር ግን ቤዝ ትልቅ ስራ ሰርቷል ብለን እናስባለን። ለማንኛውም በዚህ መካከል ግን አንድ ትልቅ ጉዳይን ደግሞ ቀጥሎ እናስተዋውቃችኋለን። የቤት ቁልፍ ነበር ቀድመን የተረከብነው፣ ሌላ ቁልፍ ደግሞ እናስረክባለን እያሉ ነው ከቤዝ ሪል ስቴት ጋር አብረው ከሚሰሩ ኩባንያዎች ወይንም ተቋማት መካከል። ቀጥሎ ወደሱ ነው ማሳልፋችሁ። የቢልኮር የኢንተርፕረነርሺፕ ስልጠና ማዕከል ባለቤት እንዲሁም ስራ አስኪያጅ የሆኑት ዶክተር ቢላል ሽኩር የምለው ጉዳይ አለኝ እዚህ ጉዳይ ላይ። ቅድም የቤት ቁልፍ ነው የተረከቡት፣ ሌላ ቁልፍ ደግሞ እናስረክባለን ብለዋል። ይሄ ቁልፍ ምንድን ነው? ዶክተር ቢላል ከራሳቸው አንደበት ይነግሩናል። ዶክተር ቢላልን ወደ መድረክ ጋብዛለሁ። ዶክተር ቢላልን ወደ መድረክ ሸኙ። እንደምን ዋላችሁ። በቅድሚያ ለአቶ ኡስማን ለቤዝ ሪል ስቴት መስራችና ዋና ስራ አስኪያጅ፣ ለቤዝ ሪል ስቴት ሰራተኞች ስፔሻሊ ደግሞ በዛሬው ዕለት እንግዲህ ገንዘባችሁን አፍስሳችሁ ይሄ ቤት ተሰርቶ መኖሪያችሁ እንዲሆን ለፈቀዳችሁ ደንበኞች በወራት ውስጥ ይሄን ማየት ትልቅ ነገር ነውና እንኳን ደስ አላችሁ ለማለት እወዳለሁ። ያው እኔ ምን አይነት ቁልፍ ላስረክብ እንደምችል የሚያውቁኝ ሰዎች ሊገምቱ ይችላሉ። የቤት ቁልፍ አይደለም ማስረክበው። ሰዎች ብዙ ጊዜ እንዲህ አይነት ቦታ ላይ ለመድረስ በጣም ረጅም ዓመት ነው የሚፈጅባቸው። ማለት ለምሳሌ በ20 ዓመታቸው ቢመረቁ 40 ዓመት 45 ዓመት እድሜያቸው ላይ እድለኛ ከሆኑ እሱንም ቤት ይኖራቸዋል። እና ይሄን እንዴት ነው እንደ ኖርማል የምናየው? ይሄ እኮ ኖርማል አይደለም። ይሄ በጣም የተንዛዛ ረጅም ጊዜ ፈጀ እንደው በቃ ማይመች አይነት ወሬ ነው። ሰዎች በወጣት እድሜያቸው ሰርተው ተለውጠው ትልቅ ቦታ መድረስ አለባቸው። በተለያየ አጋጣሚ ጊዜያችንን በአግባቡ ስለማንጠቀም፣ ላይፋችንን በደንብ ፕላን ስለማናደርግ፣ ሙያችንን ኬሪየራችንን በደንብ ስለማናሳድግ፣ ብቃታችንን በደንብ ስለማናጎለብት እኛ ሀገር 2 ዓመት መፍጀት ያለበት ነገር 20 ዓመት ይፈጃል። 1 ዓመት መፍጀት ያለበት ነገር 10 ዓመት ይፈጃል። ብዙ ጊዜ ወደኋላ የቀረሰው ለመፍጠን መሮጥ ነው ያለበት። እንደ ሀገር ወደኋላ ቀርተናል እያልን ደግሞ አካሄዳችን ቀድሞ የደረሰ አይነት ሰው አካሄድ ዘና እያለ ከሆነ የተምታታ ነገር አለ ማለት ነው። ዛሬ በዚህ ፕሮግራም ላይ ከቤዝ ሪል ስቴት ጋር በመሆን የቢልኮር የአመራርነት ስልጠናና የምርምር ተቋም አንድ ነገር ብናደርግ የሚል ተመካከርን። ምን የጋራ የሚያስተሳስረን ነገር አለ፣ በጋራ ምን ያስደስተናል ብለን ስናስብ እኔ እንደ ቢልኮር ዋና ስራ አስኪያጅና መስራች ሰዎች ህልማቸውን አግኝተው ለህልማቸው እንዲኖሩ ማስቻል የኔ ህልም ነው።
ገብቶ ሰምታችሁ ያልከደም ሰዎች ህልማቸውን አግኝተው ለህልማቸው እንዲኖሩ ማገዝ የኔ የግል ህልም ፐርሰናል ህልሜ ነው። እንደ ቢልኮርም ትልቅ ህልማችን ነው። ስለዚህ ወጣቶች ደግሞ ልክ እንደተመረቁ ካስታወሳችሁ ልክ ግራጁዌት አድርጎ ምናምን በጣም ኤግዛይትድ ናቸው። 4 ዓመት ዩኒቨርሲቲ ተምሮ 5 ዓመት ተምሮ እንደኔ ከሆነ ደግሞ ከዛም በላይ ረጅም ዓመት ተምሮ ሲወጡ በጣም ብዙ ተስፋ አላቸው። ለእናት ለአባቶቻቸው የሆነ ነገር የማድረግ መኪና የመግዛት ቤት የመግዛት በቃ አንሊሚትድ ነው ህልማቸው በጣም። ግን ልክ ወደ ሪያሊቲው ሲቀላቀሉ ወደ እውነታው ሲቀላቀሉ ግን ገና በተመረቁ ማግስት ላይ ስራ ፍለጋ ሲዞሩ ቅጥር ሳያገኙ ሲቀሩ ወይም ስራ ፈጥሮ ሊሄዱ ሲሉ ገና የሆነች ነገር እንደከፈቱ በመጀመሪያ ዙር 1-2 ሲኮረኮሙ በደንብ ሳያውቁት ነው ወደ ስራ የሚገቡትና ሲገቡ ብዙ ነገር ያስደነግጣቸዋል። ከዛ ትልቅ ከማለም ይወርዱና በቃ የሆነ ተስፋ ወደ መቁረጥ ያው በቃ ያንን ደግሞ በሆነ እንትን በቃ እንዲሁ ነው ጊዜው ነው ምናምን በሚል መጨላለም ውስጥ ይገባሉ። በልጅነታቸው የተመኙትን እዚህ ተምሬ እዚህ ደርሳለሁ ያሉትን ነገሮች እያጡ እናያቸዋለን። በዛው ውስጥ የመግባት ከመስመር የመውጣት አቅምን ለመጠቀም ድምር ውጤቱ ሀገርም ላይ ብዙ ፖለቲካዊ ኢኮኖሚያዊ ጫና ያሳድራል ማለት ነው። ምን ብለን አሰብን? ክረምት ጥሩ ጊዜ ነው። ብዙ ተማሪዎች ይመረቃሉ በተለያየ ሙያ በቢዝነስ ሙያዎች ጤናው ዘርፍ የተለያየ ዘርፍ ላይ ይመረቃሉ እና ይሄ ህልማቸው ከመጨለሙ በፊት ላይክ ወጥተው ሪያሊቲ ውስጥ ገብተው በጣም ከመጨነቃቸው በፊት እንደ ቤዝና እንደ ቢልኮር የተወሰኑ ወጣቶችን እንደ ምሳሌ አምጥተን ለተወሰነ ቀናት ከዩኒቨርሲቲ ትምህርት ወደ ሪያሊቲ ትምህርት ከዩኒቨርሲቲ ትምህርት ወደ እውነታው ዓለም ሲገቡ የሚገጥማቸው የሽግግር ጊዜ አሸንፈው ሊወጡበት የሚችል ኬሪየራቸውን እንዴት ማሳደግ እንዳለባቸው፣ ራሳቸውን እንዴት መምራት እንዳለባቸው፣ ክህሎታቸውን በአግባቡ እንዴት መጠቀም እንዳለባቸው ህይወት ፕላን ይደረጋል። እንዴት ስትራቴጂካሊ ላይፋቸውን መምራት እንዳለባቸው፣ ማርኬቱ ምንድነው የሚጠብቃቸው፣ ውጭ ሲወጡ ምንድነው የሚጠብቃቸው፣ ምን አይነት ነገሮች የፌለር በጣም ብዙ ነገሮች የፌለር ምሳሌዎች ናቸው። ከዛ ፌለር ምሳሌዎች ተምሮ እንዴት የሆነ ልክ 30 ዓመት 40 ዓመታቸው ሲደርስ ገና እንደ አዲስ የሚጀምሩ ሰዎች ሳይሆኑ ህልማቸውን መኖር የጀመሩ ሰዎች እንዲሆኑ እንዴት ማድረግ እንችላለን የሚለውን በስልጠና መልክ አድርገን በስልጠና ብቻም ሳይሆን ከስልጠናም በዘለለ ተሞክሮ ያላቸው ሰዎች እንዲነግሯቸው ሄዶ ፕራክቲካሊ እንዲማሩ የሚያደርግ አይነት ከኢንዱስትሪው ጋር ከሪል ህይወት ጋር የሚያስተሳስር ስልጠና ከዚህ በፊት ቢልኮር እንሰጣለን። አሁን ግን ለአዲስ እኛ ብዙ ጊዜ ለትልልቅ ሰዎች ነው የምንሰጠው፣ ለድርጅቶች ለምናምን ነው የምንሰጠው፣ ለመሪዎች ኖ እኛም ወጣት ሆነን በዛ ኤጅ ላይ ስንመረቅ ስናልፍ ዊ ኖው ኢት ጓደኞቻችን ስራ ለማግኘት ምናምን አጋጣሚ ህክምና ስለነበረ ጤና ስለነበር በዛን ሰዓት ያ አይነት ነገር አልነበረም። አሁን ህክምና ብላ አይ ቲንክ ያ ነገር እየመጣ ነው አንፎርቹኔት። ስለዚህ አሁን ስራ ማግኘት የግድ ዲግሪ መያዝ አይደለም። ስለዚህ ያንን ትራንዚሽን ለመቶ ሰዎች ኢንቴንሲቭሊ ለአንድ ሳምንት በደንብ አድርገን ይሄን ክህሎት ልናስጨብጥና ከዛ አስጨብጠን የምንለቃቸው ሳይሆን የተወሰኑትን ወደ ቅጥር የምናስገባበት እኛ ተቋሞችም ላይ ሌሎች ተቋሞች የተወሰኑትን ኢንተርንሺፕ አድርጎ ትራንዚሽን የሚያደርጉበትን የተወሰኑት ደግሞ ኢንተርፕረነር መሆን እንፈልጋለን የሚሉት ደግሞ በዛ ዳይሬክሽን በጭፍን ሳይሆን አማካሪ ተበጅቶላቸው ሊሄዱበት የሚችሉበትን መንገድ ለምን አንፈጥርም? እኛ እንደ ምሳሌ ለመቶ ሰዎች ቁልፍ የህልም ቁልፍ ካቀበልን ነገ ደግሞ ያንን ዱፕሊኬት ማድረግ ይቻላል። ዝም ብሎ ወሬ የበዛበት የሞቁት አይነት ስልጠና ሳይሆን መሬት የረገጠ ምራቅ የዋጣ አይነት ነገር ሰተናቸው በህይወታቸው ለውጥ የሚያመጡ እኛም እንደ ቢልኮር ትልቅ የህልማችን ዋና ነገር ላይ ሰራን እንላለን። ቤዝ ሪል ስቴትም ደግሞ ቤት ሲገነባ ለቤት ቁልፍ ሲሰጥ ነገ ይሄን አይነት ቤት ሊሰሩ ለሚችሉ ወጣቶች የሆነ ነገር ካላረገ ሁሌ ያው ምግብ ማብላት ምናምንን አንደርስቲሜት እያረኩ አይደለም፣ ትልቅ ነገር ነው። ግን ምግብ የሚያበሉ ሰዎችን መፍጠር ደግሞ ያስፈልጋል። ሁሌ ሰው ምግብ እያበላን መደሰት ብቻ አይደለም፣ ያ አንድ ነገር ነው፣ ሁሌ መቀጠል ያለበት ነገር ነው። ግን ወጣት ደግሞ አድጎ ነገ በደንብ ያንን መስራት የሚችል አይነት ሀገር መመስረት አለብን እና ዛሬ በዚህ አጋጣሚ ቤዝ ሪል ስቴትን እዚህ ነገር ላይ አጋር ለመሆን ፈቃደኛ በመሆኑ ቢልኮርም
ያንን ፈቃደኛ በመሆኑ በግምቱ 1 ሚሊዮን ብር በትንሹ በጣም በስሱ ሚኒመም ኮስቱ 10,000 ብር በአንድ ሰው ለ100 ሰው 1 ሚሊዮን ብር ኮስት የሚያደርግን ስልጠና ብቻ ሳይሆን ፕራክቲካል የሆነ ኢንጌጅመንት ቢልኮርና ቤዝ ሙሉ ወጪውን ሸፍኖ በጋራ በመሆን ለማህበረሰባችን እኛም ያቀርበን አስተዋጽኦ ለማድረግ ተዘጋጅተናል። ቁልፉ እሱ ነው። እንግዲህ ከኔ የሚጠበቀው እሺ፣ ሁለተኛውን ቁልፍ እንዴት አገኛችሁት? እጅግ የሚያስደስት ነገር ነው። እውነት ለመናገር አንድ አባባል አለ። ለራበው ሰው አሳ አውጥቶ ከመስጠት ይልቅ አሳ እንዴት ማጥመድ እንደሚቻል ማስተማር ይበልጣል ይባላል አይደል? ስለዚህ ይሄን ነው ቢልኮር እያደረገ ቃል እየገባም ያለው። በድጋሜ ከልብ ብታመሰግኑልኝ ደስ ይለኛል። በነገራችን ላይ ቀደም የቤት ቁልፍ ተረክበዋል በተወካዮቻቸው አማካኝነት ደንበኞቻችን። እያንዳንዳቸው ለምን አልተረከቡም የሚል ጥያቄ እንዳይፈጠር ማብራሪያ መስጠት ይጠበቅብናልና እሱን ልንገራችሁ። ካለን ሰዓት አንጻር ነው እንጂ ከነገ ጀምሮ በየትኛውም ሰዓት ቢመጡ ቤታቸው ከነቤት ቁጥሩ ከሁሉ ፋሲሊቲ ባለበት ነው ያለው። ስለዚህ ከሰዓት ጥበት አንጻር የሆነ ነው እንጂ ያላለቀ ጉዳይ ኖሮ አይደለም። በዛ እንዳትወስዱት በማለት ነው። ስለዚህ ደንበኞቻችን ከነገ ጀምሮ በየትኛውም ሰዓት ብትመጡ የድርጅቱ ሰራተኞች እዚሁ ሆነው ይጠብቋቸዋል። ቤታቸውን ያስረክባሉ። ቤታቸውን ስለምትረከቡ ደግሞ በጣም ደስ ይለናል። በድጋሚ ሞራል እሱ ነው። ሌላ ያልነገርናችሁ ነገር ዋጋን በተመለከተ ነው። እነዚህ ቤቶች ዛሬ ላይ የቤት ዋጋ ጣሪያ በነካበት ለዚያውም ዓለም ባንክ ላይ በርካታ ባለሀብቶች አይናቸውን በጣሉበት ቦታ ላይ እነዚህ ቤቶች ስንት ተሸጡ የሚል ጥያቄ ሊነሳ ይችላል። ዋጋውን አታምኑ። ባለ 1 መኝታ 4.3 ሚሊዮን ብር፣ ባለ 2 መኝታ 7.2 ወይም 3 ገደማ ሚሊዮን ብር የተሸጠ ነው። ይሄ ዋጋ ዛሬ ያለ ወይ? እንግዲህ ዘርፍ ውስጥ ያላችሁ ታውቃላችሁና ይሄ በጣም ትልቅ ዲስካውንት ነው። ቤዝ በፍጥነት ሰርቶ ማጠናቀቅ ብቻ አይደለም፣ እጅግ በተመጣጣኝ ዋጋ ማቅረቡ ደግሞ ልዩ ያደርገዋል። ለቤዝ አንዴ በድጋሚ ነው እናመሰግናለን። እንግዲህ የቀረን ነገር ቢኖር መሰነባበት ብቻ ነው። ደንበኞቻችን ቤታችሁን መረከብ ትችላላችሁ ተብሏል። ከነገ ጀምሮ እነ ዶክተር ቢላልም በጣም ትልቅ እንግዲህ በሀገር ደረጃ ቢሆን ወይ በመንግስት ደረጃ ቢሆን ኢናጉሬሽን ይኖረው ነበር። አሁን እሳቸው ያነሱት ሐሳብና 100 ወጣቶችን በጣም ብዙ ገንዘብ የሚያስወጣ ነገር ግን አይ ቤት ገንብቶ መስጠት ብቻ ሳይሆን እንዲህ ባለው በጣም ትልቅ ስራ ላይ መሳተፍ አለብኝ ብሎ ቤዝ ሪል ስቴት አጋር ሆኖ አንድ ላይ ለመስራት ስለፈቀደ ቢልኮርም ደግሞ ይህንን የትውልድ ግንባታ ጉዳይ ለነገ የምናቆየው አይደለም ዛሬ መጀመር አለብን ብሎ ስላመጣውም ከልብ እናመሰግናለን። ለሁለቱም በድጋሚ ሞራል ስጡልኝ። የሚዲያ ባለሙያዎች ብዙ መስራት የሚያስቡት ጉዳይ አለ እዚህ ውስጥ። ስለዚህ ቃለ መጠይቆች፣ ሌሎች ተጨማሪ ሀሳቦችን ቢጠይቋችሁ በእርግጠኝነት ምስክር እንደምትሰጡ እንተማመናለን። ለሱም የሚሆን ጊዜ ከዚህ በኋላ ያለውን እናድርገዋለን። እዚህ ያላችሁ ሁላችሁም በቀጥታ ወደ ውስጥ ገብታችሁ ቤቶቹን በድጋሚ ማየት እንደዚሁም ደግሞ ሻይ ቡና እያሉ እየተጫወቱ ትልቁ ነገር ፈረንጆች ኔትወርኪንግ ይላሉና ይሄ ጥሩ መገናኛ ነው። መገናኘት ደግሞ ትልቅ ነገር ስለሆነ ከተገናኛችሁ አይቀር የተነጋገራችሁ ስለ ነገ የቢዝነስ ሀሳብ የምታወሩበትን ይሆናል ብለን እናስባለንና በቀጥታ ወደዛ መሄድ ይቻላል። ስለነበረን ጊዜ ስለመጣችሁ ከልብ እናመሰግናለን። እዚህ ያላችሁ ሁላችሁም ከዚህ ሰዓት ጀምሮ የቤዝ አምባሳደር ናችሁ። በሄዳችሁበት ሁሉ ስለ ቤዝ መስክሩ። ቤዝ ደግሞ በጥራትም በፍጥነትም ቤትን እያስረከበ መገንባትና መሸጡን ይቀጥላል። አብራችሁን ስለነበራችሁ እኛም ጋር ስለቆያችሁ ከልብ እናመሰግናለን። መልካም ምሽት፣ መልካም ቀን።